ወንድሜ እህቴ እነሆ አሁንም ሌላ እድል ተሰጠን። ከኛ የሚጠበቀው መነሳት ነው። ቆርጠን ከሱ ሳይሆን ወደሱ ወደ አላህ ለመሸሽ እንፍጠን። ወሩ መሰናበቱ አይቀርምና እናትርፍ ሳያመልጠን። السلام عليكم ورحمة الله تعالى وبركاته. እኛስ ከነሱ አንጻር የት ነን? ታላቁ ዓቢድ ዓሊይ እብኑ ፉደይል ደካክሙት እየተንፏቀቀ ወደ ፍራሹ እስኪሄድ ድረስ በዒባዳና በቅያም ለይል ያነጋ ነበር። እንዲያም ሆኖ የሚፈጽመው ዒባዳ አያረከው። ወደ አባቱ ይሄድና አባቴ ሆይ ዓቢዶች እኮ ቀደሙኝ ይል ነበር። ዑመር ኢብኑ አልኸጣብ የአላህ ማስጠንቀቂያ ያለበትን አንዲት የቁርአን አንቀጽ እያነበቡ ሳለ ስሜታቸው በመነካቱ ምክንያት ታመሙ። ሶሐቦች የተኙበት ፍራሽ ላይ ለቀናት ሲዘይሯቸው የህመማቸው መንስኤ ምን እንደሆነ አያውቁም ነበር። ሐጃጅ ኢብኑ ዲናር አገልጋያቸውን ወደ በስራ ከተማ ሂድና ይህን እህል በዕለቱ ዋጋ ሽጥ ብለው ላኩት። አገልጋዩም እኔ በስራ ስደርስ የእህል ዋጋ ቀንሶ ስላገኘሁት ዋጋውን እስከሚጨምር ጠብቄ በተሻለ ዋጋ ሸጥኩት የሚል መልእክት ላከላቸው። እርሳቸው ቃሌን ጥሰሃል፣ ከትእዛዜ በተቃራኒም ሰርተሃል። ይህ ደብዳቤ እንደደረሰ የእህሉን ዋጋ በጠቅላላ ለበስራ ድሃዎች ሰደቃ ስጥ፣ ይህንንም አድርጌ አላህ ይቅር ካለኝ ጥሩ ነው በማለት ላኩበት። በሺር ቢን ሐሪስ የሚከተለውን ተናግረዋል። ዛሬ አንድ ሰው ከሐላል ነገርም ቢሆን እስከሚጠግብ መብላት የለበትም። ምክንያቱም ከሐላል ከጠገበ ነፍሱ ወደ ሐራም ትጠራዋለች። በአንድ ወቅት አንድ ወንድሜ ሊዘይረኝ መጣ። ቅባት ያለበትን ምግብ ገዝቼ በላንና ከጎረቤቴ ግድግዳ ላይ አፈርን ፈንቅዬ እጃችንን ጠረግንበት። በዚህ የሰው ሐቅ ምክንያት 40 ዓመት ሙሉ እያለቀስኩ እንባዬ አልደርቅ ብሎኛል ይላል ታላቁ ታቢዒ ሁርሙዝ ኢብኑ አልሐሰን። የነቢያችን ዓለይሂ ሰላቱ ወሰላም ዙሁዳቸው ወይም ዓለማዊነትን ስለመናቅ ምን ይመስል እንደነበር በተወሰነ መልኩ ለመመልከት እንሞክራለን። ውሃና ቴምር ብቻ እንጂ ሌላ ነገር በቤታቸው ሳይኖር ወር አልፎ ወር ሊተካ ይችላል። ለሁለት ቀን በተከታታይ የገብስ ቂጣ በልተው ጠግበው አያውቁም። ከአንድ ሰው ቤት የበሉ እንደሆነ ዱዓ ያደርጉለታል። اللهم بارك لهم فيما رزقتهم واغفر لهم وارحمهم። አላህ ሆይ በለገስካቸው ነገር ባርክላቸው፣ ማርላቸው፣ እዘንላቸው ይሉ ነበር። ከበሉ በኋላ የበሉበትንና ምግብ የነካውን ሶስቱን ጣታቸውን ይልሱ ነበር። መሬት ላይ የወደቀን ምግብ አንስተው ቆሻሻውን ጠርገው ይበላሉ። አንድም ነገር ለሸይጣን እንዳይተው ሱሐቦቻቸውን ይመክሩ ነበር። ተቀምጠው ይጠጡ ነበር፣ ቆመውም ሊጠጡ ይችላሉ። በሚጠጡበት ጊዜ 3 ጊዜ በማቋረጥ ወይም ትንፋሽ በመውሰድ ይጠጣሉ። የሚጠጣም ሆነ ሌላ ነገር ሲያድሉ በቀኝ በኩል ይጀምራሉ። ቀዝቃዛ ውሃ ይወዳሉ። ቀዝቃዛ ጣፋጭ ነገር በጣም ይወዳሉ። ያደሩበት ሰሌን ቅርጽ ጀርባቸው ላይ የሚታይበት ሁኔታ ነበር። በቁርአን ውስጥ የተካተቱ የእውቀትና የተግባር እውነታዎች በነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ሕይወት ውስጥ በጉልህ ሰፍረዋል። እናም
የሰው ልጅ የተፈጠረለትን ዓላማ ለማሳካት የሚያስፈልገው የቁርአንና ሱናን ተከትሎ መንቀሳቀስ ብቻ ነው። የአላህ መልእክተኛ ዓለይሂ ሰላቱ ወሰላም ሁለት መመሪያዎችንና ምንጮችን ትተውልናል፣ ቁርአንና ሱና። እነዚህ ሁለት ምንጮች ለሁለቱም ዓላማት ስኬት ቁልፎች ናቸው። ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም መልእክት ከሰማይ ሳይወርድላቸው በፊት እንኳን ከወገኖቻቸው ዘንድ ተወዳጅ ነበሩ። ሰዎች አሳዲቅ ወይም እውነተኛ፣ አልአሚን ወይም ታማኝ በማለት እንዲጠሯቸው ማድረግ የጀመሩት የፍጹም እውነተኝነትና ታማኝነት ባህሪ በስብዕናቸው ውስጥ ከነገሰ በኋላ ነው። ሰዎች መልካም ባህሪያቸውን፣ ጥሩ ስነ ምግባራቸውን፣ ቀጥተኝነታቸውንና ታማኝነታቸውን ከነቢይነታቸው በፊት አውቀው ወደዋቸዋል። አልአሚን የሚል ማዕረግም ሰጥተዋቸዋል። በካዕባ ግንባታ ወቅት ለተከሰተው ውዝግብ ፍርዳቸውን ያለ ተቃውሞ ተቀብለዋል። የነቢዩን ዓለይሂ ሰላቱ ወሰላም እውነተኝነት ከሚያረጋግጡ ምስክሮች መሃል የሮማው ንጉሥ ሂረቅል የነቢዩ ዓለይሂ ሰላቱ ወሰላም ዋነኛ ጠላት የነበረውን አቡ ሱፍያንን ከመስለሙ በፊት እንዲህ በማለት ጠየቀው፣ ነቢይ ነኝ ከማለቱ በፊት ዋሽቶ ያውቃልን? አቡ ሱፍያን በፍጹም ከማለት ውጪ መልስ አልነበረውም። ሽፍጥ ፈጽሞ ያውቃልን ሲልም ጠየቀው። አያውቅም፣ በእርግጥ ከኛ ለተወሰነ ጊዜ ርቀዋል። በዚህ ጊዜ ውስጥ የፈጸመው ነገር መኖሩን አላውቅም አለ። ከዚህ ውጭ ሌላ ነገር ለመጨመር አልተቻለኝም ሲል አቡ ሱፍያን አስተያየቱን አክሏል። የመካ ሰዎች የነቢዩን ዓለይሂ ሰላቱ ወሰላም ቃል ሙሉ በሙሉ ያምኑ ነበር። ምክንያቱም ከእርሳቸው ታማኝነትን እንጂ ሌላን አያውቁምና። አንድ ቀን አቡ ጃህልና ባልንጀሮቹ የነቢዩ ዓለይሂ ሰላቱ ወሰላም ቀንደኛ ጠላቶች ቢሆኑም እንዲህ ብለዋቸዋል፣ ሙሐመድ ሆይ እኛ ሐሰተኛ ነህ አንልም፣ ከኛ ዘንድ አንተ እውነተኛ ነህ፣ ግና ያመጣኸውን መልእክት እናስተባብላለን። ይህን ክስተት አስመልክቶ ተከታዩ የቁርአን አንቀጽ ወረደ። አዑዙ ቢላሂ ሚነ ሸይጣኒ ረጂም ቀድ ነዕለሙ ኢነሁ ለየሕዙኑከ አለዚ የቁሉን ፈኢነሁም ላ ዩከዚቡነከ ወላኪነ አዛሊሚነ ቢአያቲ ላሂ የጅሐዱን። እነሆ ያ የሚሉህ ነገር እንደሚያሳዝንህ በእርግጥ እናውቃለን፣ እነርሱም በልቦቻቸው አያስተባብሉህም፣ ግን በዳዮቹ በአላህ አንቀጾች ይክዳሉ። ሱረቱል አንዓም አንቀጽ 33። ነቢዩ ሙሐመድን ዓለይሂ ሰላቱ ወሰላም ሰዎች ጣዖታውያንን ሳይቀሩ ታማኙ ሙሐመድ በሚል ቅጽል እንዲጠሯቸው ካደረጉት ምክንያቶች አንዱ ከታሪክ መጻሕፍት እንዲህ ተጠቅሷል። በኸይበር ዘመቻ ጊዜ አንድ የአይሁድ እረኛ ወደ አላህ መልእክተኛ መጣ። ከእርሳቸው ጋር ተነጋገረ። መስለምና ከሙስሊሞች ጋር መቀላቀል እንደሚፈልግም ነገራቸው። የአላህ መልእክተኛም ዓለይሂ ሰላቱ ወሰላም ይጠብቃቸው የነበሩ የፍየል መንጋዎችን ለባለቤቶቻቸው እንዲመልስና ከዚያ በኋላ መጥቶ ከሙስሊሞች ጋር መቀላቀል እንደሚችል ነገሩት። ይህ የሆነው ከአይሁድ ጠላቶቻቸው ጋር እየተፋለሙ ባሉበት ጊዜ ነው። የፍየል መንጋው የጠላቶቻቸው ሀብት ነው። በዚያ ላይ ሙስሊሞች አስከፊ የስንቅ እጥረት ነበረባቸው። ይህ የነብዩ ድርጊት እጅግ አስቸጋሪና ፈታኝ በሆኑ ሁኔታዎች ውስጥ እንኳ ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ይሰማቸው የነበረውን የኃላፊነትና የአደራ ጠባቂነት ስሜት ያጎላል። ባልንጀራቸው አቡበክር በዚህ የነቢዩ ባህሪ ተመስጠዋል። በየትኛውም ሁኔታ ውስጥ ታማኝ እንደሆኑ ከልብ አምነዋል። ከዚህም የተነሳ የሚዕራጅ ዕለት ዝንታለም ሲዘከር የሚኖር ምስክርነታቸውን ሰጡ። ይህም
ነቢዩ ዓለይሂ ሰላቱ ወሰላም ከሰማይ ደርሰው እንደተመለሱ መናገራቸው ሲወሳላቸው እንዲህ አሉ። በእርግጥ ይህን ተናግሮ ከሆነ እውነቱን ነው። ቃሉ ከነቢዩ አንደበት መውጣቱን አረጋግጡልኝ ነው ነገሩ። እርሱን ካረጋገጣችሁልኝ እኔ ደግሞ እውነትን መሆኑን አረጋግጥላችኋለሁ። በነቢዩ ዓለይሂ ሰላቱ ወሰላም ሕይወት ውስጥ የተስተዋሉ ለቁጥር የሚታክቱ የፍትህና የእዝነት ክስተቶች ለዚህች ዓለም እስከ ለተቂያማ ድረስ አንጸባራቂ ምሳሌ ሆኖ ይቀጥላሉ። ፊዳከ አቢ ወኡሚ ያ ረሱለላህ። የእኛ ነቢይ ዝምታቸው ብዙ፣ ሳቃቸው ትንሽ ነበር። የእኛ ነቢይ በሕፃናት ጎን ሲያልፉ ሰላም ሚሏቸው ነበር። የእኛ ነቢይ ለሰው ልጆች ለእንስሳት ሳይቀር ያዝኑ ነበር። የእኛ ነቢይ ሰዎችን አክባሪና ለተናናሽ ኩራት የሚባል ነገር አያውቁም ነበር። የእኛ ነቢይ ይቅር ባይና ይቅር ማለትን የሚወዱ ነበሩ። የእኛ ነቢይ ከቅርቧ ዓለም ብልጭልጭ ይልቅ የመጨረሻውን ዓለም የሚናፍቁ ዛሂድ ነበሩ። የእኛ ነቢይ ጌታቸውን አመስጋኝ፣ ሰዎችንም አመስጋኝ ነበሩ። የእኛ ነቢይ ሶላትን የልቤ እርጋታ እያሉ ለጌታቸው በጣምም ይሰግዱ ነበር። የእኛ ነቢይ በፈተናዎችና በችግሮች ላይ ታጋሽ ነበሩ። የእኛ ነቢይ ውሸትን በጣም ይጠሉ የነበሩ ታማኙ እውነተኛ ነበሩ። የእኛ ነቢይ ስድብንም ሆነ እርግማንን ይጠሉ ነበር። የእኛ ውድ ነቢይ ሙሐመድ ዓለይሂ ሰላቱ ወሰላም። اللهم صل وسلم على نبينا محمد عدد خلقك ورضا نفسك وزنة عرشك ومداد كلمتك. الله سبحانه وتعالى يهج مدر كتفترجبت ጊዜ አንስቶ እስከ ዕለተ ቂያማ ባለው ጊዜ ልክ የአላህ ሰላምና እዝነት በርሳቸው ላይ ይሁን። ፊዳከ አቢ ወኡሚ ያ ረሱለላህ። اللهم صل وسلم على نبينا وحبيبنا وقدوتنا محمد عليه أفضل الصلاة وأزكى التسليم. الله سبحانه وتعالى بسمانه يمن التكأم يرقن. سبحانك اللهم وبحمدك أشهد أن لا إله إلا أنت أستغفرك وأتوب إليك. وآخر دعوانا أن الحمد لله رب العالمين والسلام عليكم ورحمة الله تعالى وبركاته.